ናሴ 18 2014 በሳምንት አንድ ቀን መቀርብላችሁ የአማርኛ ፕሮግራም ከሰገሌ ቄሮ ተጀመረ። ፕሮግራሙን የምመራው እኔ ቶክቻ ሙርቴሳ ነኝ። ቅድሚያ አርዕስተ ዜና። በምስራቅ ወለጋ ዞን ግዳክረሙ ወረዳ የጸረ ወያኔ አገዛዝ ንቅናቄ መቀጠሉ ተሰማ። የኦፒዲዮ የሴቶች ሊግ ያለ ራሱን መጠራው በአዳማ ከተማ አፈረ። ለመለስ ፋውንዴሽን እና ለአባይ ግድብ መከላከያ ገንዘብ አላዋጣም አለ። የዩኒቨርሲቲ ተማሪዎችን ወያኔ በበረሃ ያሰቃየ መሆኑ ተረጋገጠ። የኦሮሚያ የደህንነት ኃላፊዎች መባረራቸው ተሰማ። የመላ የኢትዮጵያ አንድነት ድርጅት ከፍተኛ የሥራ አመራር መገደሉ ታወቀ። ታዋቂ የኦሮሞ ደራሲ በወያኔዎች መታሰሩ ተረጋገጠ። የዕለቱ ርዕሰ ዜናዎች እነኚህ ናቸው። ለዝርዝሩ ጓድ ጃፈር አሊ ኤለሞ። በምስራቅ ወለጋ ዞን ግዳክረሙ ወረዳ የጸረ ወያኔ አገዛዝ ንቅናቄ ቀጥሏል። የወያኔ መንግስት ያከባቢውን ነዋሪ በተለመደው የውሸት ማደናገሪያው ለማዋከብ ስብሰባ ቢጠራም ህዝቡ በመተባበር ስብሰባውን በመቅረት አምባገነኑ የወያኔ መንግስት የሀፍረት ማቃል ብሰውታል። በስብሰባው ላይ የተገኙት ጥቂት የህብረተሰብ ክፍልም እኛ ሀገራችን ኦሮሚያ ናት፣ ለተገደሉት ልጆቻችን የወያኔ መንግስት ተጠያቂነቱን መውሰድ አለበት ሲሉ ጥያቄ አስነስተዋል። የኦፒዲዮ ኦሄደድ የሴቶች ሊግ እያለ ራሱን የሚጠራው የወያኔ ክንፍ ቡድን የተመሰረተበትን የምስረታ በዓል ለማክበር በአዳማ ከተማ ስብሰባ ጠርቶ የነበረ ሲሆን የአዳማ ህዝብ የበዓል ስብሰባው ላይ ባለመገኘት ተቃውሞውን እንደገለጸ ታውቋል። የኦሮሞ ህዝብ ከምን ጊዜውም በበለጠ የወያኔዎችን ስብሰባ ባለመሄድ ግብር ባለመክፈል በተለያየ ክፍለ ሀገር ተቃውሞውን እያፋፋመ መሆኑ ተረጋግጧል። በተመሳሳይ ሁኔታ የወያኔ መንግስት መከላከያ ለመለስ ፋውንዴሽን እና ለአባይ ድልድይ ገንዘብ እንዲያዋጡ ተጠይቀው ለሌሎች የመንግስት ሰራተኞች የደሞዝ ጭማሪ ሲደረግ ለኛ የተደረገ ነገር ስለሌለ እኛ ምንም ገንዘብ አናዋጣም በማለት እምቢ ማለታቸው ይፋ ሆኗል። የወያኔ መከላከያ ሰራዊት ከዚህ በፊት በተደጋጋሚ የደሞዝ ጭማሪ ጠይቀው መከልከሉ ይታወሳል። በሌላ በኩል ከጊዜ ወደ ጊዜ እየተባባሰ የመጣውን የኦሮሞ ነጻነት ግንባር ኦነግን እርምጃ መቋቋም የተሳነው የወያኔ መንግስት በቦረና አካባቢ ከደህንነት ክፍሉና መከላከያው ጋር በመጣመር አሰሳ ለማድረግ መዘጋጀታቸው ተደርሶበታል። የኦነግ ሰራዊት በወያኔ ላይ ከፍተኛ ድል እያስመዘገበ መምጣቱ የማይካድ ነው። ጨካኙ የወያኔ አምባገነን መንግስት ከሰሞኑ በተደረገው የዩኒቨርሲቲ ተማሪዎች የጸረ ወያኔው ንቅናቄ የተሳተፉትን የኦሮሞ ተማሪዎች ከተለያየ ዩኒቨርሲቲ ሰብስበው የነበረውን አሁን ደግሞ ከየእስር ቤቱ በመለቃቀም ወደ አፋር ክልል አሳይታ በተባለ ቦታ በበረሃ እያከማቸ መሆኑ ተረጋግጧል። ይህንንም እያደረጉ ያሉት አንድም ተማሪዎቹን በበረሃ ለማሰቃየት በሌላም በኩል ጡንቻው እየፈረጠመ ያለው የኦነግ ሰራዊት በእስር ቤት ላይ ጥቃት ሰንዝሮ እንዳስፈታቸው ለማራቅ መሆኑ ተዘግቧል። በሌላ በኩል በሻሸመኔ እየተደረገ ባለው የኦፒዲኦ ግምገማ ጌታቸው ኦሊና አብዶ የሚባሉ የደህንነት መስሪያ ቤት ኃላፊዎች ከስራ መባረራቸው ተዘግቧል። የወያኔ መንግስት የኦሮሞ ልጆችን ከዚህ በፊትም ተጠቅሞባቸው እንደ ሸንኮራ መጦ እንደምጥላቸው የሚታወቅ ነው። እንዲሁም በዚህ ግምገማ ላይ ለእያንዳንዱ የማዕከላዊ ኮሚቴ አባል የኤ ቢ ሲ እና ዲ ደረጃ እንደተሰጣቸውና ማስጠንቀቂያም ጭምር እንደተሰጣቸው ተሰምተዋል። አምባገነኑ የወያኔ መንግስት በሀገር ውስጥ የሚንቀሳቀሱትን የፖለቲካ ድርጅቶች ማጥቃት መጀመሩ ተጋልጧል። በዚህም ሁኔታ የመላው ኢትዮጵያ አንድነት ድርጅት መኢአድ ከፍተኛ የሥራ አመራር የሆነው ዳኜ አለሙን በፍንፍኔ ኮልፌ ክፍለ ከተማ ውስጥ በጥይት ደብድቦ መግደሉ ተረጋግጧል። በመጨረሻም ዮሚዩ ሙልአታ ክትል የተባለውን የዱአ ጉራቻ መጽሐፍ ደራሲ ከመስሪያ ቤቱ ሲገባ ጠብቀው ወህኒ መወረወራቸው ታውቋል። እንዲሁም ይህንኑ መጽሐፍ በሽያጭ እያከፋፈሉ የነበሩ ሁለት ወጣቶችንም በነቀምት ከተማ ውስጥ ይዘው ማሰራቸው ታውቋል። መጽሐፉን አዝሮስ ሸጡ ከነበሩት ወጣቶች አንዱ ፈድሉ ድንቃ ገመዳ መሆኑ ተረጋግጧል። የዕለቱ ዜና እኚህ ነበሩ። መልካም ቆይታ።
Sida bara dhufu yaa komoko dirqama lammummaa waan nurraa eegama yaa komoko galgalaaf ganamaa tokkummaa raawwachuuf istaanda yeroon geessee ammaa istaambay qophaa'uudhaaf qabna yaa Oromoo sida walabummaa sida bilisummaa. Kiyon fatahan dalamiko idda sabukaso Guyya kanidame lal komoko ida gandakiso Gaffi baradera lal komoko duganu debiso Tumsa kamatane Oromia falmacho Koppa huda kamna Tika kuda nama Tumsa kamatane Oromia falmacho Koppa huda kamna Tika kuda nama Tida bara dupuhum Kiyon fataham bara Angora kantenye Abashoni Garbon fatahan Usukam na firao Angora kantenye abashoni garbo fatahan usukam na firao Sida bara dhufu yaa komoko dirqama lammummaa waan nurraa eegama yaa komoko galgalaaf ganamaa tokkummaa raawwachuuf istaanda yeroon geessee ammaa istaambay qophaa'uudhaaf qabna yaa Oromoo sida walabummaa sida bilisummaa. Guyya dachiif samihin laalamiko idda jitaa dagaan Oromiyaa Oromoodhaaf laalamiko jette himtu dhugaan Guyya dachiif samihin laalamiko Oromiyaa Oromoodhaaf laalkomoko jette himtu dhugaan Keessa balantane Oromiyaa falmachuuf qophaa'uudha qabna tika kuda nama Keessa balantane Oromiyaa falmachuuf qophaa'uudha qabna tika kuda nama Biiftuu fi bakkalchii wal fuullee dhaabbataa diini ifasaanii walabummaan bilisummaan Oromoo talaataa diini ifasaanii walabummaan bilisummaan Oromoo talaataa. Sida bara dhufu yaa komoko dirqama lammummaa waan nurraa eegama yaa komoko galgalaaf ganamaa tokkummaa raawwachuuf istaanda yeroon geessee ammaa istaambay qophaa'uudhaaf qabna
diida bilisummaa. እስካሁን በነበረን ፕሮግራም ግንዛቤ እንዳገኛችሁ እናምናለን። በመቀጠለው ፕሮግራም እስክንገናኝ መልካም ሳምንት። ድል ለኦሮሞ ሕዝብ!